ሰላም ሰላም ውዶቼ እንደምናችሁ፣ እንዴት አደራችሁ? ማን ነው እስኪ እንደኔ እውነት የጋህዋ ሱሰኛ የሆነ ጋህዋ በተፈላ ቁጥር ሳይቀምስ የማያቀርብ ለራሱ ሳይቀንስ የማያቀርብ ወላሂ በጣም ሱሰኛ ሆኛለሁ የሱ ማለት ነው። በቃ እንደዚህ ክላስ ይዤ ገብቼ ላለመመላለስ እንግዲህ እነሱ በትንሿ በፍንጃን ነው የሚያጫውቱት። እኔ ግን ላለመመላለስ በዚች በሻይ መጠጫ ኮፊ መጠጫ በሷ ቀነስ አርግና ላለመመላለስ ከቴምር ጋራ ሱሰኛ ሆኜላችኋለሁ። ማን ነው እንደኔ? እና ዛጋ ደግሞ ያው እንግዲህ የሸቃሊት ክፍል እንደዚህ ነው። ቅባቱ ምዛጋ ምኑ ምዛጋ ሁሉ ምዛጋ ወደ ላይ ከፍ ካረኩት ሌላም ነገር ስላለ አይታይ እና ማን ነው የገህዋ ሱሰኛ የሆነ እንደኔ? በጣም ነው ወላሂ በጣም ነው የምወደው። አላውቅም እኔ ኢትዮጵያ ስገባ የኛን ቡና አጣጥማለሁ ወይ ብዬ በጣም ነው እንትን የምለው። እና ቴምር ደግሞ እዚህ ቤት ማለት ነው። ቆይ ይሄኛውን ቀምሽለት ነበረ። ቴምር ደግሞ ይወላችሁ እዚህ ቤት እንትን ያደርጉበታል። ይሄ ምንድነው ጥቁር አዝሙድ ያደርጉበታል ማለት ነው። ለምንድን ነው ጥቁር አዝሙድ የሚደረገው? እኔ የማውቀው እንትን ይሄ ምንድነው ጆስትቲን ወይም ይሄ ምንድነው የህንዶች ለውዝ ነጩ ማለት ነው። አረ ምንድን ነበረ ስሙ ጠፋኝ። ነጩ እሱ ነበረ እሱ ነበር ሲታሽ ማቆ። እሱ ግን እንደዚህ ጥቁር አዝሙድ ያደርጉበታል ማለት ነው። እና በጣም ለጤና በጣም ጠቃሚ ነው አሉ። መቼስ የሚጠቅም ነገር እንጂ እነሱ የሚጎዳ ነገር አይጠቀሙም። ሲጃን ሲቀጥል እነሱ የድሮ ሰዎች የሚጠቀሙትን አጠቃቀሉ የሚጠቀሙት አረቦች በተለይ ማለት ነው። እና ውዶቼ እናንተም እስኪ በቴምር በጥቁር አዝሙድ እያደረጋችሁ ተጠቀሙ። ምን ይታወቃል ለየትኛው ነገር ውስጥ ገብቶ እንደሚፈይድ ስለማይታወቅ ጠቃሚ ነገር ስለሆነ ተጠቀሙት እላችኋለሁ ውዶቼ። እና ጋህዋ ላለመመላለስ ይሄ ግን ምንም አልገባበትም። እኔ ለኔ ሲሆን ምንም አልጨምርበትም። የእነሱ ግን እንትን ይላል ቀላ ይላል። ዛፈራን አለው ይላለው። ይሄ ሚስማር እነሱ ሚስማር ነው ሚስማርኛ ጋር ቁርንፉድ እሱ ምናምን ይጨመርበታል። ትንሽዬ ሬንቦ ወተት ማለት ነው። እነሱ ላይ እንደዛ ጨምሬ ነው ማድረግላቸው። ያንን ሳልጨማምር ነው ለራሴ እንደዚህ የሚቀንሰው። እና በጣም ሱሰኛ ነው የሚያረጋችሁ ወላሂ። እና ግን እንትኑን ቴምሩን ስትጠቀሙ በሀበት ሶዳ ተጠቀሙት። ለሆነ ጤንነት መቼም በጣም አሪፍ ቢሆን ነው። በተለይ ደግሞ ሀበት ሶዳ ደግሞ የተመከረ ነው። እና ውዶቼ ላይክ አርጉ፣ ሰብስክራይብ አርጉ። ቤተሰብ የሆናችሁ ላይክ አርጋችሁ፣ ቤተሰብ ያልሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። እንተጋገዝ፣ እንደጋገፍ። ያው የሸቀሌት ቪዲዮ ምንም ቢረባ ባይሆንም እንደው ቪዲዮ ካለ መስራት ብለን ነው እንግዲህ እችን የምንሰራው። ያው ሸቃሊቶች እንግባባለን በዚች መቼም ላይክ አርጉ እሺ። ውዶች ደግሞ ቪዲዮ ከሰራ ቆይቻለሁ። ዛሬ እስኪ ዝም ብዬ እንደዚህ ልቅረጽና ይሄ የቴምሩን ነገር ገርሞኝ ነው በጣም ያለሱ በጣም በቃ አይጠቀሙም። እና እናንተም ተጠቀሙትና ውዶች አመሰግናለሁ። ወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። ሰላማችሁ ይብዛ።